uninvolved ወይም ቸልተኛ ወላጆች። ዝቅተኛ ምላሽና ዝቅተኛ ፍላጎት። የማይሳተፉ ወይም ቸልተኛ ተብለው የሚገለጹ ወላጆች ከልጆቻቸው ሕይወት የተነጠሉ፣ አነስተኛ አቅጣጫ እንክብካቤ እንዲሁም ትኩረት የሚሰጡ ናቸው። የልጆችን መሰረታዊ ፍላጎት ያላሟሉ እንዲሁም በአጠቃላይ በልጆቻቸው ሕይወት የማይሳተፉ ናቸው። በእነዚህ ባህሪያት የተነሳ ተሳታፊ ያልሆኑ ወይም ቸልተኛ ወላጆች ያሏቸው ልጆች ችላ የመባል ስሜት እንዲሁም ከሰው ጋር ለመለማመድና ለራስ ያለ ግምት ላይ ችግር ሊፈጠረባቸው ይችላል። አዘውትረውም ትምህርትና የማህበራዊ ግንኙነቶችን ጨምሮ በተለያዩ የህይወት ክፍሎች ደካማ ይሆናሉ። ለምሳሌ አንድ ልጅ ከትምህርት ቤት ወደ ቤት ሲመጣ ቤት ማንም የለም። ወላጅ ከትምህርት በኋላ የሚካሄዱ ምንም አይነት እንቅስቃሴዎችን አላዘጋጀም። እንዲሁም ስለ ልጁ ውሎ ስላለው የቤት ስራም አይጠይቅም። በዚህም የተነሳ ልጁ ቸል እንደተባለ፣ እገዛ ወይም ድጋፍ እንደማይደረግለት ሊሰማው ይችላል። ይህም ለራሱ ያለው ግምት ላይ፣ የትምህርት አቀባበሉ እንዲሁም ጤናማ ግንኙነቶችን የመመስረት ሁኔታው ላይ እክል ሊፈጥርበት ይችላል። በቤት ውስጥ ያደገው አማኑኤል ንቁ፣ አሳሽና ማንኛውንም አዲስ ነገር ለመያዝ የሚጓጓ ነው። ነገሩን ከእጅ ወደ እጅ ያንቀሳቅሳል፣ እንዲሁም ለመቅመስ ወደ አፉ ያመጣል። ለምሳሌ ያክል በድርጊቱ ሙሉ በሙሉ በመዋጡ በዙሪያው ላሉ ሰዎች ብዙም ትኩረት አይሰጥም። የቤተሰብ ሁኔታዎች ምቹ ባለመሆናቸው አንድ ልጅ ከቤቱ እንዲወገድ ሲገደድ የልጁ ባህሪ በሚከተለው መልኩ ይጎዳል። ካሮላይን በእናታችን ላይ የተባለች በመሆኑ ምግብ መመገብ አትፈልግም። ብሎኮቹን ብታነሳም ለጨዋታ የምታሳየው ፍላጎት ቅጽበታዊ ብቻ ነው። በአካባቢዋ ባሉ ሰዎች ላይ በተደጋጋሚ ትመለከታለች። ጥቂት ብትጫወትም ዙሪያዋ ወዳሉ ሰዎች ትኩረቷ ይከፋፈልባታል። ባህሪዋ ተፈጥሯዊ ነው፣ አትጫወትም። ገና በለጋ ዕድሜዋ ከቤቷ ተወስዳ ከበርካታ ያልተሳኩ የጉዲፈቻ ሙከራዎች በኋላ ተቋማዊ እንክብካቤ ውስጥ የገባችው ጂን የስነልቦና ባለሙያውን እንቅስቃሴ በጥንቃቄ ትመለከታለች። በስሜት የተጎዳ ልጅ ማህበራዊ ግንኙነቱን ቅድሚያ ሊሰጥ ይችላል። ይህ ደግሞ የእናትን ምትክ ለማግኘት ባለው ከፍተኛ ፍላጎት የመጣ ሊሆን ይችላል። በአዲስ ነገሮች ላይ ያላት የማወቅ ፍላጎት አነስተኛ ነው። ብሎክ በእጇ ሲቀመጥ ያለመቃወም ትቀበላለች። ነገር ግን እውነተኛ ፍላጎት አታሳይም።